ለውጥ ከምቾት መውጣት ይጠይቃል። ህልምን ማሳካት ከስሜት በላይ መሆንን ይጠይቃል። መጨከን ይጠይቃል። መተኛት ያማረ ተነስተ የምታነበው ተነስተ ስራውን የምትሰራው ዝቅ ብለህ ፑሽአፑን ስፖርቱን የምትሰራው ቀዝቃዛ ሻወር የምትወስደው ማድረግ ያለብህን በሙሉ የምታደርገው አይምሮአዊ ጥንካሬ ዲሲፕሊን ከስሜት በላይ የመሆን ጥበብ ካለ እንዴት ነው ታዲያ የሚኖር? የሰው ልጅ በየቀኑ እንደማደግ ደስታ የሚፈጥርለት ነገር የለም። ማደግ ደግሞ መጨከን ይጠይቃል። የሚያዘናጉህን ሰዎች አትሰማ፣ አትችልም፣ አርፈ ቁጭ በል፣ የትም አትደርስም የሚሉህን ሰዎች ጆሮ አትሰጣቸው። ለጊዜያዊ ስሜትህ አትንበረከክም። ውስጥህ ፈታበል፣ ተዝናና፣ ስልክህን አውጥተህ የሚያስቅ ነገር እያለ አንተ ግን የስሜት ባሪያ ስላልሆንክ አታደርገውም። ይህን ማንነት የምትገነባው ታዲያ እንዴት ነው? አንዳንዴ እኮ ምን ማድረግ እንዳለብህ ታውቃለህ። ምን ብትሰራ ህይወትህ እንደሚቀየር ታውቃለህ። ግን ወደ ድርጊት መግባት አቅቶሃል። መለወጥ ትፈልጋለህ፣ መቁረጥ ትፈልጋለህ። ግን የያዘህ የጎተተህ ነገር አለ። ምንድነው ማድረግ ያለብህ? የመጀመሪያው ከስሜትህ በላይ የሚያደርግህ ራስህን ማስጨነቅ መለማመድ ነው። በጣም የሚገርመኝ ሐሳብ ነው። በህይወትህ ውስጥ የሚጠቅምህ ግን አንተ ማድረግ የማትፈልገው ምቾት የሚነሳህን ነገር ጨክነህ ማድረግ ተለማመድ። በቃ ራስህን ማስጨነቅ ተለማመድ ይባላል። አንተን የሚያሳድጉ የሚለውጡ ነገሮች ያሉት ከምቾት ጀርባ ነው። በጠዋት መነሳት ራስን ማስጨነቅ ነው። ከሚጠበቅብህ በላይ መስራት ራስን ማስጨነቅ ነው። ፊልሙን ዘግተህ ማንበብ ራስን ማስጨነቅ ነው። እየመረረህ እንኳን ጨክነህ የምታደርጋቸው ነገሮች ቢያስጨንቁህ እንኳን ህይወትህን ይቀይሩታል። ቶኒ ለህይወትህ ከጠቀመህ ምቾት ቢነሳህ እንኳን ተነስና አድርገው። ከስሜትህ በላይ መሆን ከፈለክ ራስህን ማስጨነቅ ተለማመድ ወዳጄ። ሁለተኛው መጨረስ የምትፈልግ ከሆነ ጀምር ይባላል። ሁሉም ሰው የሚገራርም ሐሳብ አለው። ችግሩ ሐሳብ ብቻ ነው። መቼ ነው ያሰብከውን የምታወርደው መሬት ላይ? ጸሐፊ መሆን ከፈለክ በየቀኑ ቢያንስ 1 ገጽ መጻፍ የምትጀምረው መቼ ነው? ቢዝነሱን በትንሹም ቢሆን የምትጀምረው መቼ ነው? ቆይ ጥሩ ቀን ይምጣ ስትልኮ ፍላጎትህም ይቀንሳል። የመንገዱ መብራት በሙሉ አረንጓዴ ካልሆነ፣ አውራ ጎዳናው ክፍት ካልሆነ ከቤት አልወጣም አትልም እኮ። መቼ ነው የምትጀምረው? ደግሞ ስትጀምረው በትንሹ ጀምረው። በዚህ ዓለም ስትኖር የምታደርገው ማድረግ የምትችለውን ብቻ ነው። ያለበለዚያ አትበጣጠስ። ችግሩ ማድረግ የምትችለውን ካላደረግክ ነው። ስለዚህ መጨረስ የምትፈልግ ከሆነ ጀምረው። ሶስተኛው ለመስነፍ አልተፈጠርክም ይባላል። ከስሜት በላይ መሆን ከፈለክ ለመስነፍ እንዳልተፈጠርክ ለራስህ መንገር አለብህ። ወደዚህ ዓለም የመጣህበት ልዩ ዓላማ አለ። ዓላማህን ስታውቅ አትሰንፍም፣ አታመነታም። ቢርብህ እኮ ወደድክም ጠላህም ትበላለህ። ወደዚህ ዓለም ያለ ምክንያት አልመጣህም። ስለዚህ ዓላማህን ለማሳካት ስትል ዋጋ መክፈል አለብህ። ለራስህ ንገረው። ተነስቼ ካላጠናው ታዲያ ለምን ተፈጠርኩ? ተነስቼ በደንብ አድርጌ ምርጥ አድርጌ ካልሰራው ወደዚህ ዓለም ለምን መጣው ብለህ ለራስህ ንገረው። ለስንፍና እንዳልተፈጠርክ እየደጋገምክ ለራስህ ንገረው። ዓላማ እንዳለ ፈጣሪ ያለ ምክንያት ወደዚህ እንዳላመጣ ለራስህ ደጋግመህ ንገረው። ያኔ ከስሜትህ በላይ መሆን ትችላለህ።